ወንጌል ምዕራፍ 16 ላይ ያለው ክፍል ነው አብረን የምንመለከተው። ሰንበትም ካለፈ በኋላ መግደላዊት ማርያምም የያዕቆብ እናት ማርያምም መንቀጥቀጥና መደናገጥ ይዟቸው ነበርና መጥቶ ከመቃብር ሸሹ፣ ይፈሩ ነበርና ለማንም አንዳች አልተናገሩ። እነርሱም ያዘዟቸው ሁሉ ለጴጥሮስ ከእርሱም ጋር ላሉት ባጭር ተናገሩ። ሕያውን ከሙታን መካከል ለምን ትፈልጋላችሁ? በዚህ የለም፣ ተነስቷል። በገሊላ ሳለ የሰው ልጅ አልፎ በኃጢአተኞች ዘንድ ይሰጣል ይሰቀላልም፣ በሦስተኛውም ቀን ከሞት ይነሳል ብሎ የነገራችሁን አስታውሱ። አሜን አሜን። ባጭር ምንድነው ያለው? ኢየሱስ ትላንት ወዲያ የተቀበረው በተቀበረበት የለም። አሜን አሜን። ምን ሆነ? እስኪ ተነሳል ብሎ ባጭር ቃል ሰው እናንተ ከጠየቃችሁ እንደዚህ ነው የምትሉት፣ ኢየሱስ በዛ ስፍራ ላይ የለም፣ እኔም በዛ ስፍራ ላይ የለም ብሉት። ኢየሱስ ክርስቶስ የሚገርማችሁ ከመሞቱ በፊት ለደቀ መዛሙርቶቹ ይናገራል። ለደቀ መዛሙርቶቹ ምን ያደርግ ነበር? ይናገር ነበር። የሰው ልጅ ይሞታል፣ በሶስተኛው ቀን ምን ይሆናል? ይነሳል ብሎ ይናገር ነበር። ገሊላ ይጠብቃቸዋል፣ እዛ ያስተምራቸዋል። ከዛ በኋላ ያድርጋል። አንድ ሰው አሜን በለሴ። በሕይወታችሁ የተናገራችሁ አንድም ሳይቀር ይፈጸማል። ስለዚህ ኢየሱስ ይህንን ቃል ይናገር ነበርና በዚህ ስፍራ ላይ የተቀመጠው ነጭ ልብስ የለበሰው መልአክ የተባለው አንድ ሰው ጎልማሳ ይመስላል፣ ሰው ይመስላል። ነገር ግን ለምድሪቱ ሰበር ዜና ይዞ መጥቷል። ሌሎች ሊሸሽጉት ሊደብቁት የሚሞክሩትን ነገር በፍጹም እንደዚህ አይደለም። እኔ ለእናንተ ሰበር ዜና ይዤ መጥቻለሁ። ማንን እንደምትፈልጉ አውቃለሁ። የናዝሬቱ ኢየሱስ ነው። አዎ ትናንት ወዲያ ሰዎች የገደሉት እየሰቀሉት እና እዚያ አምጥቶ የቀበሩት እሱ በዚህ የለም፣ ተነስቷል። አንድ ሰው እስኪ የጌታ ተነስቷል ይበል እስኪ። ሰው ያልተነሳው እያመለከ ምን ያህል ኮንፊደንስ እንዳለው ባያችሁ። ሰው ሞቶ የቀረው እኛ ሙሴን የማናመልከው፣ ኤልያስን የማናመልከው፣ ኤልሳን የማናመልከው የሚበልጥ ነገር ስለበራን ነው። አንድ ሰው ጮህ ኢየሱስ ይበል። ሃሌሉያ። ከነቢያት ጋር ይኸውላችሁ ሙሴ በጣም ሊገርም ነቢይ ነው። በጣም ሊገርም እስራኤላውያን ከግብፅ ምድር ኢየሱስን ሊመጣ ያለው ኢየሱስን ወክሎ የመጣ ሰው ነው። ነገር ግን የእስራኤል ልጆች ሙሴን እንዳያመልኩ በዘዳግም 33ኛው ምዕራፍ ላይ ስትመለከቱ በአንድ ስፍራ ላይ እግዚአብሔር ሙሴን ገሎ ቀብሮ ቦታው ማንም እንዳያይ አድርጎ ለኢያሱ ክህነቱ ሰጥቶ ሄደ። የሚገርማችሁ ሌላ ሰዎች ቢሆኑ ሙሴን ያመልኩታል። ጠንተ ወንጌል የበራው ግን አያመልክም። አሜን በልስ። አጠገብ ያለው ጨምጥና ሰውን አላመልክም በሉት እስኪ። ከሰው የሚበልጥ አምላክ አለ ይበሉ ባካችሁ። አንድ ሰው አሜን በልስ። ስለዚህ የሞተ ሞቶ የቀረ የተነሳ ምናምን ጳውሎስ እንደውም እንደዚህ አለ። ኤልያስ እንደኛ ሰው ነበር። ታምራት ቢያደርግ ሰው ነበር። ከሰማይ እሳት ቢያዘንብ ሰው ነበር። ሰማይ ቢዘጋ ሰው ነበር። እሱም ያደርገው ሁሉ ማድረግ የምንችል አይነት ሰዎች ነን። እኛም ሰው ነው። ኢየሱስ ግን ይበልጣል። አንድ ሰው ጮሆ ይበልጣል ይበልስ። ስለዚህ ኢየሱስ ሞቶም ሕያው ነው አለ መልአኩ። ሞቶ ምንድን ነው? ሕያው ነው። ሕያው የሆነው ከሙታን መካከል ለምን ትፈልጋላችሁ? ብዙ ሰዎች በሚቀበርበት ነው ኢየሱስ የተቀበረው። ነገር ግን ከሞቱት መካከል የለም። ጮሁና የጌታ ሕያው ነው በሉ እባካችሁ። ከሞቱት መካከል። ስለዚህ በጣም ልዩ ኢየሱስን የሚያደርገው ምንድን ነው ካላችሁ እዚህ ቦታ ላይ የናዝሬቱን ኢየሱስን ትፈልጋላችኋል። የናዝሬቱ ኢየሱስ ከሌሎች ኢየሱሶች ይበልጣል። በዛን ዘመን ላይ አሁን በእኛ ዘመን ላይ አንዳንድ አካባቢዎች ላይ አንድ ስሞች አሉ። ማመድ ከተባለ ሰፈሩ በሙሉ ማመድ አይደለም እንዴ? አማራ ክልል ሄዳችሁ ደፋባቸው የሚባል ሰፈር ላይ ከተሰየ ጠቅላላ ሰፈሩ ደፋባቸው። ደመላሽ ከተባለ ጠቅላላ ደመላሽ ነው ስማቸው። ልክ እንደዛ አይነት ስሞች አሉ። ኢየሱስ የሚባሉ በጣም ብዙ ስሞች አሉ። ኢየሱስን ልዩ የሚያደርገው የናዝሬቱ ኢየሱስ ከማይታ
ነው ዝክሬ ኢየሱስን የምታመልኩ ሰዎች ደረታችሁ ነፍሳችሁ አሜን እንዱም እናንተ አበዛችሁ ምናምን ይላሉ አይደል በየደቂቃው ሲጠራ የማያሳፍር ሰው ነው ለምን ብትሉ ሞት ይተላልቀዋል ማንም ሞቶ ቀርቷል ኢየሱስ ያስነሳው አላዛር መልሶ ሞቷል አይደል የለም እኮ መልሶ ሞቷል ኢየሱስ ግን በአብ ቀኝ አለ አሜን ተነስቶ አሜን አንድ ሰው አሜን ይበል አሜን እንድትደስ ይላል መሰለኝ ስለዚህ ሞቶ መግደላዊት ማርያም የያዕቆብ እናትም ሌሎችም ሽቱ ይዞ መጡ ውድ ሽቱ ሰፈሩን የሚቀይር ሽቱ ለኢየሱስ ገና ማልዶ ጠዋት በእነሱ አካባቢ በ12 ሰዓት አይደለም ከ12 ሰዓት በፊት ነው ፀሐይ የሚወጣው አካባቢው ስለሚለይ እኛ ጋር ቆይቶ ነው 1 ሰዓት ምናምን ነው ገና እነሱ ጋር ገና በማለዳ በ12 ሰዓት ፀሐይ ይወጣና በጣም ማልዶ ወደ መቃብር ማንም ሳያይ ደርሰን እንመለሳለን ብሎ ሲመጡ አንድ ሰው መቃብር አጠገብ ቁጭ ብሏል ይቅርታ የጌታችንን ሬሳ ልንፈልግ ነው የመጣ ነው መልካም አድርጋል ማን ነው የምትፈልጉት እነሱ ጠባቂ መስለው ፈሩ ነገር ግን ጠባቂ አይደለም ሰበር ዜና ያዘ መልአክ አሜን ወይ አንድ ሰው አሜን ይበልስ አሜን ፈሩ ተነቀጡ ሲቀነቀጡ ማን እንደምትፈልጉ አውቃለሁ የናዝሬቱ ኢየሱስ ነው አዎ እንዲሁም እንደዚህ አለች አትክልት ጠባቂ መስሎ ማርያም እንደዚህ አለች በጣም ማሳዘኝ ቃል በጣም የምታሳዝነኝ ይሄ ቃል ሳለበት ኢየሱስን አንተ ነው ወሰድከው እባክህ ስጠኝ ሬሳውን ለኔ ስጠኝ እኔ ደብቄው ልውሰድ የኔ ጌታ ነው አሜን የኔ ጌታ ሬሳ ሆኖ ኢየሱስ እንኳን ይፈልጋል አሜን አሜን ነው አሜን ሶ ሞቷል ከተባለ ቀበሩት ይባል ሌላ ሞቷል ሲባል በቃ እዛ የፈለገ ብትወዱት ሰው ሞቶ ቀበሩት የሚባለው ሰው እሷ ግን ደስ ያለች ሞቶም ለኔ አምላክ ነው አሜን አንተ ተወሰከው ኖ እኮ አልሰማችሁም እንደ በሕይወት ያለ እኮ የሰው ልጅ ይሞታል ከሙታን ይነሳል ሕያውን ከሙታን መካከል ለምን ትፈልጋላችሁ በዚህ የለም ተነስቷል ሶስተኛው ቀን ምን ሆናል ይነሳል ወደ ገሊላ ምን ያደርጋል ይቀድማችኋል ያለው ቃል አልሰማችሁም ወይ ሂድና ንገሪያቸው ከዛ ለደቀ መዛሙርቶቹ ነገር ከዛ ምን እንዳሉ መሰላችሁ ባይዘው ድሮ ጀምሮ ነው መዋሸት ማሽሟጠጥ ይሄ ነገር መቀየር ድሮ ማለት እና ያስጠበቁ ሰዎች የዛን ጊዜ የነበሩ ገዢዎች ኢየሱስ ከሞት ተነስቷል የሚል ዜና ሲሰሙ እንደዚህ አሉ በፍጹም ይሄ ውሸት ነው ብለዋቸው እንዴት ስለ ደቀ መዛሙርቶቹ በሌሊት መጥቶ ሰረቁ እንበል እንጂ ተነስቷል ካለ ጉዳችን ነው እሱ ግን እንደተናገረ ምን ሆነ ተነስቶ እኮ ታየላቸው አሜን ነው አሜን መንፈስ ቅዱስ ሞልቷቸው የእግዚአብሔር ጸጋ ሰጥቶ ወንጌል ሰብኮ የሚገርማችሁ ቀደም ብላ ሄዳው ያገኘችው ማርያም ናት በጣም ስለምትወድ ጌታዬ ስትል አሁን ለጨበጣች ማለት ምንድነው ስል የትንሣኤ አካል ለብሻለሁ አሜን አሜን ነው ወይ አሜን እንደ ድሮ ልጄ የኔ አብሮ ምናምን እንድትል አልተፈቀደላትም ነው አትጠጊ አላት ምንድነው ሲባል የትንሣኤ አካል ለብሻለሁ አንድ ሰው ከስምሽ ጀምሮ የትንሣኤ አካል ለብሷል ይሄ ከምድር በላይ ነው የምልሰው አሜን ይበልስ ከሞት በላይ ናችሁ ስለዚህ ኢየሱስን ለምትከተላላችሁ ሰዎች ብሎ ግን ሞት የሚባለው ነገር በኢየሱስ አመለጠ ለማንኛው ሰው ልትሞቱ ትችላላችሁ ትሞታላችሁ ደግሞ እንሞታለን ሁላችንም ሟችንን ለዘመዶቻችሁ ብዙ አታገሱ ሁላችን ተከትለን ስለምንሄድ የሚቀር ሰው የለም በጣም የሆነ ሰው ከሞተ በጣም ብዙ አትደነቁ ሁላችን ሞት እስካሚዘ ሁላችን ሟቾች ነን አትፍሩ ግደለ ሁላችን ሟችንን ግን ሞተ የምንቀር ሰዎች አይደለም ኢየሱስ ዳግም ሲመጣ ይሄ ስጋችን አሁን እንደነበረን ቆንጆ ሆነ አሜን ነው አሜን አታዘባለው ተመጡት ነው ቆንጆ ነው አሁን እንደነበርከው ቆንጆ ሆነ እንደገና ትንሣኤ አካል ለብሰ ትነሳለህ በአፍሪት እስከና ድረስ ነፍስ በሲኦል አልቆይም በገነት ይቆያል አሜን
እምነታችን።